ተዘክርናሃ ለጽዮን ሶበ ተዘክርናሃ ለጽዮን ውስተ አፍላገ ባቢሎን ነበርነ ወበከይነ እዚራቲነ ሰቀለ ውስተ ጉሃትያ ሶበ ተዘክርናሃ ለጽዮን ሶበ ተዘክርናሃ ለጽዮን ውስተ አፍላገ ባቢሎን ነበርነ ወበከይነ እዚራቲነ ሰቀለ ውስተ ጉሃትያ እግዚአብሔር ጽዮንን በመንግሥቱ መርጧታልና ማደሪያው ትሆነው ዘንድ ወዷታልና ጽዮን ሆይ እናታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ቻናል ቤተሰቦቼ ሰላም እንደምንሰነበታችሁ። ስርዓተ ንባብ ከጀመርን ቆይተናል። ስም እንዴት እንደሚነበብ ባለፉት የስርዓተ ንባብ ቪዲዮዎቻችን ተምረናል። ዛሬ ደግሞ አንቀጽ እንዴት እንደሚነበብ እና ቅጽል እንዴት እንደሚነበብ አጠቃላይ ስለዚህ የምንወያይ ይሆናል። አንቀጽና ቅጽል እንዴት እንደሚነበብ እንማራለን። ቪዲዮውን እስከመጨረሻው እንድትከታተሉ አሳስባለሁ። እንግዲህ አንቀጽን እንዴት ማንበብ እንዳለብን አንቀጽ እንዴት እንደሚነበብ ለማወቅ ያለብን መሰረታዊ ነገሮች አሉ። እነዚህም የመጀመሪያው አርእስተ ግሶችን ማወቅ ነው። አርእስተ ግስ ማለት የግስ አለቆች ማለት ነው። የግስ አለቆች ናቸው ወይም ደግሞ ሩት ቨርብስ እንላለን በእንግሊዘኛው። ሌላኛው ደግሞ ርባ ግስ ነው። ርባ ግስ ማለት አንድን ግስ ወደ ጊዜያት፣ ወደ ስም እና ወደ ቅጽል መቀየር፣ ወደ ተለያዩ ቅርጾች መቀየር ማለት ነው። ርባ ግስ ማለት የራሱ አወራረድ አለው። ሁለት ዋና መንገዶች አሉ። ዋና መንገዶች አሉ። የአይመረ እርባታ አይመረን ተከትለው የሚረባና የይቤ እርባታ ይባላሉ። እነዚህን ካወቅን አንድ አንቀጽ እና ከአንቀጽ የተገኙ ሌሎች እንዴት እንደሚነበቡ ማወቅ ይቻላል ማለት ነው። አርእስተ ግሶችን መጀመሪያ ማወቅ አለብን። ከዛ ደግሞ ግስ እንዴት እንደሚረባ በአይመረና በይቤ ማወቅ አለብን ማለት ነው። እሺ አርእስተ ግስ የሚባሉት በዋናነት 8 ናቸው። እነዚህ አርእስተ ግሶቹ 8 ሲሆኑ 8 እያንዳንዳቸው የየራሳቸው ሰራዊት አላቸው። ይህ ማለት አንዱን የግስ ርዕስ ወይም የግስ አለቃ ብንወስድ እሱን የሚመስሉ ብዙ ሌሎች ግሶች አሉት። እነዛን ሁሉ የሚወክል አለቃ ነው ማለት ነው። ለምሳሌ የመጀመሪያው የግስ አለቃ ቀተለ ነው። ስለዚህ ቀተለ የራሱ ሰራዊት አለው እንላለን። ምን ማለት ነው? ቀተለን የሚመስሉ ሌሎች ብዙ ግሶች አሉ ማለት ነው። ስለዚህ ቀተለ ብለን የመረጥነው ቀተለ ለራሱና ለመሰሎቹ ሁሉ የተመረጠ አለቃ ነው። ቀደሰ ስንል ቀደሰ የራሱ የሆኑ ሰራዊቶች አሉት። ይህ ማለት ምን ማለት ነው? ቀተለን የሚመስሉ ቀደሰን የሚመስሉ የራሱ እሱን የሚመስሉ ብዙ ግሶች አሉት ማለት ነውና አርእስተ ግስ የሚባሉት ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ እነዚህ ናቸው። እነዚህ 8 አርእስተ ግሶች የየራሳቸው ሰራዊት አላቸው። ምን ማለት ነው? 8ቱም እያንዳንዳቸውን የሚመስላቸው ቀተለን የሚመስሉት ብዙ ግሶች አሉ። ቀደሰ ቀደሰን የሚመስሉት ሌሎች ብዙ ግሶች አሉ። ተንበለም እንደዚህ ማለት ነው። ሌሎችም እንደዚሁ ቀተለ ለሆኑ የግስ ስብስቦች የተሾመ አለቃ ነው። ቀደሰም ለተወሰኑ የግስ ስብስቦች
በባህሪ በአወራረድ ለሚመስሉ የግስ ስብስቦች የተሾመ አለቃ ነው ቀደሰ። ተንበለም እንደዚሁ የተሾመ አለቃ ነው እሱን ለሚመስሉት ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ እነዚህ ሁሉ ለሆኑ ግሶች የተሾሙ አለቆች ናቸው ማለት ነው። 8 የግስ አርዕስት የምንላቸው እነዚህ ናቸው። ስለዚህ እዚህ ማወቅ ያለብን የቃላቶችን ቅደም ተከተል ስንት ቃላት አንድ ቀተለን ብንወስድ ፊደላቶቹ ምንድናቸው ምን አይነት ናቸው የሚለውን ነገር ማወቅም አስፈላጊ ነው። ለወደፊቱ ስለሚያስፈልገን ማወቅ አለብን። ለምሳሌ ቀተለ ስንት ፊደል አለው? 3 ፊደል አለው። ሁሉም ምንድናቸው? ግዕዝ ናቸው። ቀደሰም 3 ፊደል አለው። ሁሉም ግዕዝ ናቸው። ቀተለ እና ቀደሰ ሁለቱ የሚለያዩት ቀተለ ላልቶ ይነበባል፣ ቀደሰ ጠብቆ ይነበባል። ተንበለን ተመልከቱ። የፊደላት ቅደም ተከተሉ ግዕዝ፣ ሳድስ፣ ግዕዝ ነው። እንደዚህ ሆነ ደግሞ እንዴት ይነበባል? ላልቶ ይነበባል ማለት ነው። እሺ ባረከን ተመልከቱ። በምን ጀመረ? በራብ። ከዛ ግዕዝ እንዴት ይነበባል? ላልቶ። ማይረከ በራብ ጀመረ። ከባረክ የሚለየው 4 ፊደል አለው መሃል ላይ ሳድስ ያለበት ማለት ነው። ከዛ ላልቶ ይነበባል። ሴሰየ በሐምስ ይጀምራል፣ ላልቶ ይነበባል። ክህለ በሳድስ ይጀምራል፣ ላልቶ ይነበባል። ጦመረ በሳብ ይጀምራል፣ ላልቶ ይነበባል። ስለዚህ የነዚህን ቃላት ፊደላቶቻቸውን ማወቅ አስፈላጊ ነው። እንዴት እንደሚነበቡ ማወቅ አስፈላጊ ነው። ካሁን በኋላ አንድ ቃል ሲሰጠን እንዴት እንደሚነበብ ማወቅ እንደምትችሉ የምንጠቅመው ይሄን ነው። በራስጌው ላይ የቃሉ ራስጌው ላይ ቀደ የሚል ይኖራል። ቀደ ማለት ቀደሰ ማለት ነው። ይህ ማለት ምን ማለት ነው? እንደ ቀደሰ አንብብ፣ የቀደሰ ሰራዊት ነው ማለት ነው። ስለዚህ እነዚህ 8ቱ እንዴት እንደሚነበቡ ካሁኑ መለማመድ አስፈላጊ ነው። እኔ ጋር አንዴ አዳምጡ። ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ። አንዴ ልድገም። ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ። ስለዚህ እነዚህን 8ቱን ካወቅን ሌሎቹ ማንኛውም ግስ ቢሰጠን እንዴት እንደሚነበብ ቀላል ይሆናል ማለት ነው። እነዚህ አርዕስተ ግስ ይባላሉ። እያንዳንዳቸው ደግሞ ሲወርዱ ግስ ስናወርድ ደግሞ የየራሳቸው መንገድ አላቸው። ስለዚህ ቀተለ እንዴት እንደሚወርድ አሁን አሳያችኋለሁ። ቀተለ እንዴት ይወርዳል? በነገራችን ላይ እንዴት ይወርዳል ማለት ቀተለ የሚለውን ቃል ወደ ተለያዩ ቃላት እንዴት መቀየር ይቻላል ነው። ቅድም እንዳልኳችሁ ይህንን ቃል ወደ ሐላፊ ጊዜ ወደ ትንቢት ጊዜ መቀየር፣ ይህንን ቃል ወደ ቅጽል መቀየር፣ ከዚህ ቃል ስም ማውጣት እንዴት ነው የሚለውን ነገር ነው ማውረድ የምንለው። ስለዚህ ቀተለ እንዴት እንደሚወርድ አሁን አሳያችኋለሁ። እሺ የቀተለ እርባታ። ይህ ማለት ቀተለን ወደ ተለያዩ ቃላት መቀየር ማለት ነው። ወይም ወደ ቴንስ ናውን እና አድጀክቲቭ መቀየር ማለት ነው። እሺ በዋናነት ቀተለ የሚለው እንደምታውቁ አንቀጽ ነው አይደለ? እንደምታውቁት አንቀጽ ነው። ስለዚህ ይህንን ስንቀይር እነዚህን 4ቱን አብይ ጉዳዮች ግምት ውስጥ ማስገባት አለብን። የመጀመሪያው አብይ አንቀጽ እርባታ ይባላል። ይህ ማለት ይህንን ቃል ወደ ሐላፊ መቀየር፣ ወደ ትንቢት መቀየር እና ወደ ዘንድ አንቀጽ እንዲሁም ወደ ትእዛዝ መቀየር ነው። አብይ አንቀጽ የሚባሉት እነዚህ ናቸው። 4ቱ አብይ አንቀጽ ይባላሉ። ሐላፊ አንቀጽ ማለት ፓስት ቴንስ ማለት ነው። ትንቢት አንቀጽ ደግሞ ፊውቸር ቴንስ ነው። ዘንድ አንቀጽ አለ። ትእዛዝ ደግሞ ኮማንድ ማለት ነው። ስለዚህ ቀተለ የሚለውን ወደ 4ቱን ቀይራለን። ከዛ በኋላስ ንዑስ አንቀጽ ማለት ደግሞ ኢንፊኒቲቭ ማለት ነው። ወደ ንዑስ አንቀጽ እንቀይራለን። ከንዑስ አንቀጽ ቀጥሎ ወደ ቅጽል ወይም አድጀክቲቭ እንቀይራለን ቀተለን። ከዛ መጨረሻ ላይ ከቀተለ የተለያዩ ስሞችን እናወጣለን ማለት ነው።
እነዚህን አራቱን የቃላት ክፍሎች እንጠብቃለን ስናወርድ። መጀመሪያ አብይ አንቀጽ እርባታ፣ ከዛ ንዑስ አንቀጽ እርባታ፣ ከዛ ቅጽል አንቀጽ እርባታ፣ መጨረሻ ላይ የስም እርባታ ይሆናል ማለት ነው። አብይ አንቀጽ እርባታ፣ ንዑስ አንቀጽ እርባታ፣ ቅጽልና የስም እርባታ ይሆናል ስናወርድ፣ ግሱን ስናወርድ ማለት ነው። እሺ ስለዚህ ቀተለ ወደ አብይ አንቀጽ እርባታ ሲወርድ እንዴት ነው እንመልከት። ቀተለ የሚለው ቀተለ፣ ይቀትል፣ ይቅትል፣ ይቅትል አራቱን ጨረስ። እነዚህ ቀተለ ምን ማለት ነው? ገደለ፣ ኃላፊ ነው ወይም ፓስት ቴንስ ነው። ይቀትል ይገድላል ማለት ነው። ትንቢት ነው፣ የአሁን ጊዜም ይሆናል። ትንቢትና የአሁን ጊዜ በግዕዝ አንድ ላይ ነው የሚነገረው። ፕሬዘንት ቴንስም ፊውቸር ቴንስም ይሆናል። ይቅትል ይገድል ዘንድ ወይም ዘንድ አንቀጽ ይባላል። በእንግሊዘኛው so as to in order to እንደማለት ነው። ይቅትል ይላል መልሶ፣ ይግደል ማለት ነው። ትዕዛዝ አንቀጽ ነው። ስለዚህ አራቱን አወረድን። እስቲ ድገሙ። ቀተለ፣ ይቀትል፣ ይቅትል፣ ይቅትል። እነዚህ አብይ አንቀጽ እርባታ ናቸው። ቀጥሎ ምንድነው? ንዑስ አንቀጽ እርባታ ነው የሚቀጥለው። ቀቲል፣ ቀቲሎት ይላል። ዝባሩ ወይም ማለት ነው። በሁለቱም መሆን ይችላል። ቀቲል ወይም ቀቲሎት ምን ማለት ነው? መግደል ማለት ነው። እሺ የሶስተኛው ክፍል የእርባታ ክፍል ወይም የአወራረድ ክፍል ቅጽል ነው። ቅጽል ነው። ወደ ቅጽል ሲቀየር ቅቱል፣ ቀታሊ ማለት ነው። ይሄ ዝባር ወይም ማለት ነው። በሁለቱም መውረድ ይችላል። እየቆየን ስንሄድ በደንብ እንማራለን። ቅቱል የሚለው ሳድስ ቅጽል ይባላል። ቀታሊ የሚለው ሳልስ ቅጽል ይባላል። ሁለቱም ቅጽል ናቸው። ሲተረጎም የተገደለ፣ የገደለ ተብሎ ይፈታል። የተገደለ፣ የገደለ፣ ገዳይ ተብሎ ይፈታል። ቅቱላን፣ ቀታሊያን ደግሞ ለብዙ ቅጽል ሆኖ ለብዙ ወንዶች ቅቱላን፣ ቀታሊያን የተገደሉ፣ የገደሉ፣ ገዳዮች ተብሎ ይፈታል። ቅትልት፣ ቀታሊት ደግሞ የተገደለች፣ የገደለች፣ ገዳይ ተብሎ ለሴት። ቅቱላት ነው። እቺ ላ ነች፣ ይቅርታ። ቅቱላት፣ ቀታሊያት የተገደሉ፣ የገደሉ፣ ገዳዮች ተብሎ ይፈታል። ለብዙ ሴቶች ነው። ይሄ ደግሞ ቀተልት የተገደሉ፣ የገደሉ፣ ገዳዮች ነው። ይሄም መድበል ይባላል። መድበል ይባላል። ምን ማለት ነው? ከዚህ ላይ እንዳየነው አራቱም ክፍሎች አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እነዚህ አራቱም ክፍሎች አራቱም የቅጽል ክፍሎች ጾታን ይገልጻሉ። ቅቱል፣ ቀታሊ ሲባል ለአንድ ወንድ ነው። ቅቱላን፣ ቀታሊያን ስንል ለብዙ ወንዶች ነው። ቅትልት፣ ቀታሊት ስንል ለአንድ ሴት ነው። ቅቱላት፣ ቀታሊያት ሲባል ለብዙ ሴቶች ነው። እዚህ ላይ ግን ቀተልት ሲባል የተገደሉ ነው እንጂ ወንድ ይሁን ሴት ይሁን አይገልጽም። ጾታን የማይገልጽ ስብስብ ማለት ነው መድበል ማለት ነው። ስለዚህ ይሄ የቅጽል እርባታ ነው። መጨረሻ የስም እርባታ ከቀተለ የምናገኛቸው ስሞችን እናያለን። ቀትል ውጊያ ማለት ነው። ጥሬዘር ይባላል። ጥሬዘር ምን እንደሆነ ሌላ ጊዜ እንማራለን። አሁን ግን ኋላ ትዝ እንዲላችሁ ያዙት። ጥሬዘር ይባላል። ቅትለት አገዳደል ማለት ነው። ሳቢዘር ይባላል። ይሄ ደግሞ መቅታል መግደያ ይሆናል። ስለዚህ ስም ናቸው። መቅታል መግደያ ምንም ሊሆን ይችላል። ምንም ቃል ሊሆን ይችላል። መግደያ መቅታል ይባላል። ቅትለት አገዳደል ደግሞ ይሄም ስም ነው። ቀትል ደግሞ ውጊያ ነው። ስሞች ናቸው ከቀትለ የተገኙ። እሺ አንድ ጊዜ እስቲ እንዴት እንደወረደ አንድ ላይ እንበል። በጉባኤ ቤት እንደሚባለው አንድ ላይ እንደዚህ እየተብራራ አይደለም የሚወርደው። በጉባኤ ቤት ዝም ብሎ ኦርደሩን ጠብቆ ቅደም ተከተሉን ጠብቆ ይወርዳል። ቀተለ። እሺ እኔ ጋር ሆኑ። ቀተለ ገደለ፣ ይቀትል ይገድላል፣ ይቅትል
ይገድል ዘንድ ይቅትል ይግደል ቀቲል ቀቲሎት መግደል ቅቱል ቀታሊ የገደለ ቅቱላን ቀታሊያን የገደሉ የተገደሉ ቅትልት ቀታሊት የተገደለች የገደለች ቅቱላት ቀታሊያት የተገደሉ የገደሉ ለሴቶች ቀተልት መድበል ቀትል ውጊያ ቅትለት አገዳደል መቅታል መግደያ ወይም እዚህ ቅትለት ቀትል ትሬዘር ቅትለት ሳቢዘር መቅታል ብሎ ሊያልቅ ይችላል። ስለዚህ ሲወርድ እንደዚህ አሁን አንቀጽ አሁን ቅጽል አሁን ስም እርባታ እየተባለ አይወርድም። ቅደም ተከተሉን ጠብቆ ይወርዳል። ነገር ግን እናንተ ምን እንደሆነ እያንዳንዱ ክፍል ምን እንደሆነ ማወቅ ይጠበቅባችኋል ማለት ነው። እሺ ሁለተኛውን እስቲ ቀደሰ እንዴት እንደሚወርድ እንይ። የቀደሰና ቀተለ ልዩነት ቅድም እንደነገርኳችሁ ሁለቱም ሶስት ፊደል ያላቸው ሲሆኑ የሁለቱም ፊደላት ሁሉም ግዕዝ ሲሆኑ ልዩነቱ ግን ቀተለ ላልቶ ይነበባል፣ ቀደሰ ጠብቆ ይነበባል። ከዛ ውጭ የአወራረድ ልዩነታቸውን እንመልከት በዋናነት። ስለዚህ ቅድም ያየናቸውን አራቱን የግስ እርባታ ክፍሎች እንዳትረሱ። አብይ አንቀጽ አለ፣ አራቱ ማለት ነው። ንዑስ አንቀጽ አለ፣ ቅጽል አለ፣ መጨረሻ ላይ አስማት ወይም የስሞች እርባታ ክፍል አለ መጨረሻ ላይ ማለት ነው። እሺ ቀተለ እንዴት እንደሚወርድ ተመልከቱ። ይቅርታ ቀደሰ እንዴት እንደሚወርድ ተመልከቱ። ቀደሰ አመሰገነ ሐላፊ ነው ወይም ፓስት ቴንስ ነው። ይቄድስ ያመሰግናል የአሁን ጊዜ ወይም ትንቢት ነው። ይሄ ደግሞ ይቀድስ ያመሰግን ዘንድ አንቀጽ ወይም so as to or in order to plus verb form ይባላል። ይቀድስ ያመሰግን ዘንድ ትዕዛዝ አንቀጽ ነው። ትዕዛዝ አንቀጽና ዘንድ አንቀጽ በአገባብ እንጂ በጽሁፍ በአነባብ አንድ ናቸው። ሁለቱ እነዚህ ትዕዛዝና ዘንድ አንቀጽ በአገባብ በአነባብና በአጻጻፍ አንድ ናቸው። እሺ ስለዚህ አብይ አንቀጽ እርባታው ይሄን ይመስላል። እስቲ አዳምጡኝ አንዴ። ቀደሰ ይቄድስ ይቀድስ ብሎ አብይ አንቀጽ ይወርዳል። ከአብይ አንቀጽ እርባታ በኋላ ምንድነው የሚቀጥለው? ንዑስ አንቀጽ እርባታ ነው። ቀድሶት ይላል። ተመልከቱ ልዩነት አላችሁ መጨረሻ ላይ ወይም በማወዳደር በሁለቱን እያወዳደርን እንማራለን። ልዩነት አላቸው። ቀድሶት የፊደላት ለውጥን ተመልከቱ። ወደ ሳብ ተቀየረ። ቀድሶት ምን ማለት ነው? ማመስገን ማለት ነው። አይ ግን ቀቲሎት አልነበረም። ቀቲሎት ነበር ቀተለ ላይ። እዚህ ግን ቀድሶት አያችሁ። ቀተለ ላይ ቀቲል ነበር። እዚህስ ቀድሶ። ስለዚህ አንድ ቃል እንዴት እንደሚወርድ ለማወቅ መጀመሪያ የማን ሰራዊትን መሆኑን ማወቅ አለብን። የቀደሰ ሰራዊት ከሆነ በዚህ መልኩ ይወርዳል። የቀተለ ሰራዊት ከሆነ ደግሞ እንደ ቀተለ ሆኖ ይወርዳል ማለት ነው። ቀድሶት ማመስገን። ወደ ቅጽል እንሂድ። ቅዱስ ቀዳሲ። እሺ ቅዱስ የሚባል ሰው ካለ ቅዱስ የሚባለው ቃል ከምን የተገኘ እንደሆነና ምን ክፍል እንደሆነ እዚህ ማወቅ ይቻላል። ቅዱስ የሚባለው ከቀደሰ የተገኘ ሲሆን አንድ ወንድን የሚያመለክት ቅጽል ነው ማለት ነው። ቅዱስ ቀዳሲ የተመሰገነ የሚያመሰግን የሚመሰገን ያመሰገነ እየተባለ ይፈታል። ቅዱሳን ቀዳሲያን ደግሞ ለብዙ ወንዶች የተመሰገኑ የሚያመሰግኑ ያመሰገኑ የሚመሰገኑ እየተባለ ይፈታል። ቅድስት ቀዳሲት። ቅድስት የምትባል ካለች ያው ስምሽ ቀደሰ ከሚለው የግዕዝ አንቀጽ የተገኘ ሲሆን ሴትን የሚያመለክት ቅጽል ምን አይነት ቅጽል? ሳድስ ቅጽል ይባላል ስምሽ። እሺ ቅድስት ቀዳሲት
የተመሰገነች፣ የምታመሰግን፣ ያመሰገነች፣ የምታመሰግን እየተባለ እስከ በስድስቱ ይፈታል። ቅዱሳት ቅዳሴያት ይህ ደግሞ ለብዙ ሴቶች የተመሰገኑ፣ የሚመሰገኑ፣ ያመሰገኑ፣ የሚያመሰግኑ። ቀደስት ምንድነው? መድበል ነው። የተመሰገኑ፣ የሚመሰገኑ፣ ያመሰገኑ፣ የሚያመሰግኑ ተብሎ ይፈታል። መድበል ነው። አስተውሉ እሺ። መድበል ምን ማለት ነው? መድበል ማለት ብዛትን የሚገልጽ ቅጽል ሲሆን ጾታን የማይገልጽ ነው። እሺ እስካሁን ያየናቸው የመጀመሪያዎች እነዚህ ሁሉ ቅጽሎች ናቸው። ነገር ግን ጾታን ይገልጻሉ አይደለ? ጾታን ይገልጻሉ። መድበል ግን ጾታን ሳይሆን ብዛትን ብቻ ነው የሚገልጸው። ጾታን ሳይገልጽ ብዛትን ብቻ የሚገልጽ ክምችትን ብቻ የሚገልጽ ቅጽል መድበል ይባላል። እሺ የመጨረሻው ክፍል አስማት ነው ወይም ስሞች። ከቀደሰ የሚገኙ ስሞች ቅዳሴ አለ፣ ምስጋና ማለት ነው፣ ጥሬ ዘር ነው። ከዛ መቅደስ ማመስገኛ ማለት ነው። እንደዚህ ከቀደሰ የሚገኙ ስሞች ናቸው። ቅዳሴ ምን ማለት ነው? ከቀደሰ የተገኘ ጥሬ ዘር ነው። መቅደስም ደግሞ ማመስገኛ ማለት ነው። ስሞች ናቸው። በጉባኤ ቤት እንደሚወርድ ልንገራችሁ። ቀደሰ አመሰገነ፣ ይቄድስ ያመሰግናል፣ ይቀድስ ያመሰግን ዘንድ፣ ይቀድስ ያመስግን። ቀድሶ ቀድሶት ማመስገን፣ ቅዱስ ቀዳሲ የተመሰገነ የሚያመሰግን የሚመሰገን። ቅዱሳን ቀዳሲያን ለብዙ ወንዶች፣ ቅድስት ቀዳሲት የተመሰገነች የምታመሰግን ያመሰገነች። ቅዱሳት ቀዳሲያት ለብዙ ሴቶች፣ ቀደስት መድበል ተብሎ ያልፋል። ከዛ ቅዳሴ ጥሬ ዘር ተብሎ ነው። እንደዚህ ነው የሚወርደው። እያንዳንዱ ክፍል ምን እንደሆነ ትርጉም እንደሆነም ደግሞ ላይነገረን ይችላል እና ግስ ስናወርድ መጀመሪያ ይሄንን አውቀን ብናወርድ ግልጽ ይሆናል ማለት ነው። እሺ ግሶቹ እንዴት እንደሚወርድ ከስምንቱ አርዕስተ ግሶች ሁለቱን ቀተለና ቀደሰን አየን። እሺ እንዴት ነው የሚነበበው? ዋናው ርዕሳችን እንዴት እንደሚነበብ ነው አይደለ? አወራረዱን እንቀጥላለን፣ ግን እንዴት እንደሚነበብም ማወቅ አለብን። አብይ አንቀጽ ከሆነ እና የዋህ እርባታ ከሆነ አብይ አንቀጽ ወይም የዋህ እርባታ ከሆነ ተነስቶ ይነበባል። አብይ አንቀጽ ምን ማለት እንደሆነ ነግሬያችኋለሁ። አራቱ አንቀጾች ናቸው። ተነስቶ ይነበባል። እሺ የቀተለና የቀደሰን አብይ አንቀጽ እርባታ ተመልክተናል አይደለ? እስቲ መልሰን እናንብብ። የቀተለ አብይ አንቀጽ እርባታ እንዴት እንደሚነበብ አዳምጡኝ። ቀተለ ገደለ፣ ይቀትል ይገድላል፣ ይቅትል ይገድል ዘንድ፣ ይቅትል ይግደል። ቀተለ ይቀትል ይቅትል ይቅትል። ሁሉም እንዴት ነው የሚተነበበው? ተነስቶ ነው የተነበበው። አብይ አንቀጽ ተነስቶ ነው የሚነበበው። የቀደሰንም አዳምጡኝ። ቀደሰ አመሰገነ፣ ይቀድስ ያመሰግናል፣ ይቀድስ ያመሰግን ዘንድ፣ ይቀድስ ያመስግን። አዳምጡኝ። ቀደሰ፣ ይቀድስ፣ ይቀድስ፣ ይቀድስ። አራቱም ተነስቶ ይነበባሉ። ስለዚህ አብይ አንቀጽ ተነስቶ ነው የሚነበበው ማለት ነው። አብይ አንቀጽ ተነስቶ ይነበባል። ንዑስ አንቀጽስ? ንዑስ አንቀጽ ምን እንደሆነም ነግሬያችኋለሁ። የቀተለ ንዑስ አንቀጽ ምን እንደሆነ፣ የቀደሰ ንዑስ አንቀጽም ደግሞ ማን እንደሆነ ተምረናል። እንዴት ነው ያነበብነው? ቀድሶ ቀድሶት አይነሳም። ቀድሶ ቀድሶት አይነሳም። የቀተለስ? ቀቲል ቀቲሎት አይነሳም። ስለዚህ ንዑስ አንቀጽ ተነስቶ አይነበብም ማለት ነው። ነገር ግን ተሳቢ ከሆነ ሊነሳ የሚችልበት መንገድ አለ። ተሳቢ ሲሆን መቼ እንደሚነበብ ባለፈው ቪዲዮ ላይ ስለተማር እሱን እንደገና እንድታዩ እመክራለሁ። ቅጽል ሲሆንስ?
ቅጽልም የቀተለና የቀደሰ ቅጽል ተምረናል። የቀተለና የቀደሰ ቅጽል ተምረናል። እንዴት እንደሚነበብ መልሰን እንየው አንዴ። ለምሳሌ የቀደሰ ቅጽል ቅዱስ ቀዳሲ፣ ቅዱሳን ቀዳሲያን፣ ቅድስት ቀዳሲት፣ ቅዱሳት ቀዳሲያት፣ ቀደስት ሁሉም ተነስቶ አይነበቡም። የቀተለስ ቅቱል ቀታሊ፣ ቅቱላን ቀታሊያን፣ ቅትልት ቀታሊት፣ ቅቱላት ቀታሊያት፣ ቅቱላት ቀታሊያት፣ ቀተልት ተነስቶ አይነበቡም። ነገር ግን ቅጽልነቱ ለተሳቢ ስም ከሆነ ወይም ደግሞ የተሳቢ ቅጽል ሆኖ ከመጣ ሊነሳ ይችላል። ተሳቢ ሲሆን እንዴት እንደሚነበብ አሁንም በደንብ ሪከመንድ አደርጋለሁ። ቪዲዮን ተመልከቱ። ተሳቢ ሲሆን እንዴት እንደሚነበብ። ከዛ ውጭ ግን ንዑስ አንቀጽና ቅጽል ተነስቶ አይነበብም። አብይ አንቀጽ ተነስቶ ይነበባል። አብይ አንቀጽ ተነስቶ ይነበባል። ንዑስ አንቀጽ እና ቅጽል አንቀጽ አይነሳም። ተሳቢ ከሆኑ ግን ሊነሱ ይችላሉ፣ ተነስቶ ሊነበቡ ይችላሉ። ስም ደግሞ የራሱ ያነባብ መንገድ አለው። ካሁን በፊት እሱንም በቪዲዮ አስተምራችኋለሁ። እሱን ተመልከቱ። ስለዚህ አሁን እዚህ መመክራችሁ ስም እንዴት እንደሚነበብና ተሳቢ ሲሆን ስም ተሳቢ ሆኖ ቅጽልም ተሳቢ ሲሆን እንዴት እንደሚነበብ የባለፈውን ቪዲዮ ተመልከቱ። ከዛ ውጭ ግን ንዑስ አንቀጽ እና ቅጽል አይነሳም፣ አብይ አንቀጽ አይነሳም። እሺ የቀጣይ መርሃ ግብራችን የሚሆነው ደግሞ ሌሎቹ ሁለቱን የግስ እርባታዎች ሁለቱን የአረስተ ግስ እንዴት እንደሚወርዱ አይተናል። የቀሩትን ደግሞ የምናይ ይሆናል። የቀጣይ ቪዲዮአችን የሚሆነው የተንበለ ባረከና ማይረከ እርባታ ይሆናል ማለት ነው። ሰናይ ሰንበት።